በአንድ ሰላማዊ የሆነች ከተማ ዳርቻ ላይ ሳም የሚባል ወጣት ይኖር ነበር። በአካባቢው ያለው ሕይወት ቀዝቀዝ ያለና ጸጥታ የሚበዛው ነበር። ሁሉም ነገር በሰላማዊ ሁኔታ የሚከናወን እንዲሁም ኳኳታ የማይበዛበት ሕይወት የሚስተዋልበት አካባቢ ነው። ሳም ቀልጣፋ የሚባልና ደስተኛ የሆነ ልጅ ነው። ነገር ግን ሳም ባለፉት ጥቂት ቀናት ውስጥ ተጨንቆና ብቻውን ሆኖ ይታይ ነበር። በዚህ ዓመት ሳም የሁለተኛ ደረጃ ትምህርት ፈተናዎችን በማጠናቀቅ ላይ ነበር። ቢሆንም ግን እንደ ጓደኞቹ ወደ የትኛውም ዩኒቨርሲቲ ለመግባት እየሞከረ አልነበረም። እንዲያውም ከዚህ በኋላ በትምህርት መቀጠል አልፈለገም። በገንዘብ እጦት ምክንያት አልነበረም። ምክንያቱም ቤተሰቦቹ በአካባቢው ከሚገኙ ሀብታም ከሚባሉ ቤተሰቦች ውስጥ ነበሩ። ትልቅ የፈረስ እርባታና ንግድ እንዲሁም የፈረስ ልምምድ የሚያደርጉበት ሰፊ ቦታ ነበራቸው። ነገር ግን ሳም የትምህርት ቤት ትምህርቶችን መረዳት አልቻለምና በምንም ትምህርት ላይ ፍላጎት አልነበረውም። ስለዚህ እረፍት ወስዶ ያንን ጊዜ ራሱን በተሻለ ለመረዳት ለመጠቀም ወሰነ። አንድ ቀን ታዲያ በማለዳ አባቱን በስራ እየረዳ እያለ ሳም አሁን ስለ ትምህርት ያለውን ስሜትና ማንነቱን በተሻለ መንገድ ለመረዳት ፍላጎት እንዳለው ገለጸለት። አባቱ 50ዎች ላይ የሚገኝ ዋይዝ የሚባል አይነት ሰው ነው። እናም በሰዓቱ ሳም ያንን ነገር ሲያማክረው ምንም አይነት ንዴት አልታየበትም። በምትኩ ፈገግ አለና ሳም ለአንተ እስኪ አንድ ትንሽ ስራ ልስጥህ። አሁን በምሰጥህ አድራሻ 3 የተለያዩ ሰዎችን ሄደ እንድታገኛቸው ፈልጋለሁ አለው። ከዚያም ስማቸውንና አድራሻቸውን በወረቀት ላይ ጻፈና ሰጠው። በዛውም የባለ ወርቃማው እግር ልጅ እንደሆንክ ንገራቸው ይለዋል። በመቀጠልም እነዚህ ሰዎች እንዴት ስኬታማ ሊሆኑ እንደቻሉም ጠይቃቸው። ከነሱ የምታገኘው ታሪክ ለጥያቄዎቹ በሙሉ መልስ እንድታገኝ ይረዳሃል አለው። ሳም ከማጥናት ውጪ ማንኛውንም ስራ ስለሚወድ አባቱ በሰጠው ስራ ላይ ፍላጎት አደረበት። ሳምም ሰዎች ለምን ባለ ወርቃማ እግር ይለዋል ብሎ አባቱን ጠየቀው። አባቱ ፈገግ አለና እሱንም ከነሱ ትማራለህ፣ ግን አስታውስ፣ እያንዳንዱን የሚነግረውን ነገር በጥንቃቄ አድምጣቸው። ከዚህ ጉዞ በኋላ በሕይወቱ ውስጥ ምን እንደምትፈልግ ትረዳለህ ብዬ አስባለሁ ብሎ አሰናበተው። ሳም የመጀመሪያ ጉብኝቱን ያደረገው አቶ አንድሬስ ጋር ነበር። ሳም የፈረስ ጉዞ በማድረግ ዝርዝር ውስጥ ወደሚገኘው የመጀመሪያው ሰው ቤት ሄደ። ቤቱ ወደ 4 ኪሎ ሜትር ያህል ርቀት ላይ ነበር። የብዙ ሜዳሊያዎች ባለቤት የሆኑትን ስኬታማ አትሌት አቶ አንድሬስን አገኛቸው። ሳም ባለወርቃማው እግር ሰው ተብሎ የሚጠራው የአቶ ዳዊት ልጅ ነኝ በማለት ተዋወቃቸው። አቶ አንድሬስ በፈገግታ ተቀበሉት። የድሮ ትዝታዎች በአቶ አንድሬስ አይኖች ውስጥ ሲያንጸባርቁ ታየ። ከዛም ሳም ቶሎ ብሎ አቶ አንድሬስ እንዴት ስኬታማ እንደሆኑ ማወቅ እንደሚፈልግ ገለጸላቸው። አቶ አንድሬስ ታዲያ ታሪካቸውን እንዲህ መናገር ጀመሩ። ድሮ እየተማርኩ እያለ በክፍላችን ውስጥ 40 ተማሪዎች ነበሩ። ታዲያ እኔ 38ኛ ደረጃ ነበር የምወጣው። በጭራሽ ጎበዝ ተማሪ ሆኜ አላቅም። በሕይወቴ የምወደው ብቸኛው ነገር ቢኖር ስፖርት ነው፣ በተለይም ሩጫ። ሩጫ እንደምወድ ከ5 ዓመት በፊት ነበር ያወቅኩት። በመጀመሪያው ዓመት ትሬኒንግ በማድረግ አቅሜን ለማሻሻል ሞከርኩ። በሁለተኛው ዓመት ከስህተቶቼ በመማር ላይ ነበርኩ። ስህተቶች በጣም እሰራ ነበር፣ ግን ስፖርት መስራቴን አላቋረጥኩም። ከዛም በሶስተኛው ዓመት ደግሞ ጥሩ የሚባሉ የሩጫ ቴክኒኮችን ተማርኩ። ታዲያ በዚህ መሃል ትምህርቴን እየረሳሁት ነበር። ማጥናት አልወድም። ለረጅም ሰዓት ክላስ ውስጥ ተቀምጦ መማር ይደክመኛል። ትኩረቴ መሮጥ ላይ ነበር። ከልቤ የማደርገውና የሚያስደስተኝ ብቸኛው ነገር መሮጥ ነበር። ለ5 ዓመታት ያህል በየቀኑ ልምምድ አደርግ ነበር። ከዚያ በኋላ የመጀመሪያ ውድድሬን ተሳተፍኩ። የመጀመሪያ ሜዳሊያዬንም አሸነፍኩ። ከዛም የምሳተፍባቸው ውድድሮች ላይ ሁሉ ማሸነፍ ሆነ ስራዬ። ለኔም እስኪገርመኝ ድረስ እያንዳንዱ የምረግጠው የውድድር ቦታ በድል ይጠናቀቅልኝ ነበር። ታዲያ ሳም ይህን ታሪክ ከሰማ በኋላ በጣም ተገረመ። በመጨረሻም አንድ በጣም አስፈላጊ ነገር ከአቶ አንድሬስ ተረዳ። እሱም ስኬት የሚመጣው በአንድ ነገር ላይ የተሻለና ብቁ ከመሆን ነው የሚለውን ነበር። ነገሩ ምንም ይሁን ምን በአንድ ነገር ላይ በደንብ ኤክስፒሪየንስ ካደረጉና ኮንሲስታንትሊ ነገሩ ላይ ከሰሩ ስኬት የማይመጣበት ምንም ምክንያት እንደሌለ በደንብ ሌሰን ወሰደ። በመቀጠልም ሁለተኛው ጉብኝት በዝርዝሩ መሰረት የአባቱ ሁለተኛ ጓደኛ የሆኑት ወደ አቶ ቶማስ ቤት ነበር። በዚህ ጊዜ ወደ አንድ ትልቅና ዘመናዊ ቤት ደረሰ። ሳም ከእንደገና ባየው ነገር ተገረመ። ቤቱ ውስጥ ያለው ነገርና አካባቢው እጅግ ውብ የሚባል ነበር። እያንዳንዱ ነገር ዘመናዊና ቅንጡ ነው።
አቶ ቶማስ በአካባቢው ካሉት ሬስቶራንቶች ውስጥ ተወዳጅና ዘመናዊ የሚባል ሬስቶራንት ባለቤት ነበሩ። ታዲያ ሳም ራሱን ካስተዋወቀ በኋላ አቶ ቶማስ በደስታ ተቀበሉት። ከዛም እንደተለመደው አቶ ቶማስን ስለ ስኬታቸው ታሪክ እንዲነግሩት ጠየቃቸው። አቶ ቶማስ ሳቅ አሉና በትምህርት ላይ ያለው ከአባትህ ከአቶ ዳዊት ጋር አንድ ክፍል ውስጥ ነበር የምንማረው። ታዲያ ከ40 ተማሪዎች መካከል እሱ 38ኛ ደረጃ ሲወጣ እኔ ደግሞ 39ኛ ደረጃ ነበር የምወጣው። ምንም ነገር በትክክል መረዳት ቸግሬ ነበር፣ ግን ብዙ ማውራት ወድ ነበር። በቃ እኔ እስከማውቀው ድረስ በሰዓቱ 2 ነገሮችን ብቻ ነበር የምወደው፣ መብላትና ማውራት። ታዲያ ምግብ መብላት ስለምወድ ኩክ አደርጋለሁ ወይም ምግቦችን በመስራት ኢንጆይ ማድረግ ጀመርኩ። መብላት የምፈልገውን ምግብ ራሴው በመስራት በዛውም ኩክ ማድረግን እየተማርኩ መጣሁ። አንድ ቀን ታዲያ አንድ ሰው ምግብ አበሳሰሌን በማየት አድናቆት ሰጠኝ። ከዛም ይህንን የሚጣፍጥ ምግብ በመሸጥ የተሻለ ገቢ ማግኘት መጀመር እንዳለብኝ ነገረኝ። ከዛም ቀጥታ ነበር ወደ ስራው የገባሁት። በመጀመሪያው ዓመት ትርፍ የሚባል ነገር አላገኘውም፣ ግን ኩክ ማድረግ ፓሽኔ ስለነበር ያ ነገር በስራው ላይ እንድቀጥል ረዳኝ። በስራው ላይ ያለው የተሻሉ የምግብ አዘገጃጀቶችን፣ ምግቦችን የምሸጥበት የተሻለ መንገድን እናም ብዙ ደንበኞችን እንዴት መሳብ እንዳለብኝ በሂደት ተማርኩ። ታዲያ ከ5 ዓመታት በኋላ የመጀመሪያዬን ሬስቶራንት ከፈትኩ። ይሄው አሁን እንደምታየው በጣም አድጓል፣ ትልቅ ቢዝነስ ሆኖልኛል አሉት አቶ ቶማስ። ሳም በጣም ተመስጦ ነበር እያዳመጣቸው የነበረው። በመጨረሻም ሳም በትምህርት ከፍተኛ ውጤት ማምጣት ባይቻልም እንኳ ባለን ትንሽ ነገር ስኬታማ መሆን እንደሚቻል ተረዳ። ከዛም አቶ ቶማስ ፈገግ አሉና ስኬታማ ለመሆን አንድ ችሎታ ብቻ ነው የሚያስፈልግህ፣ እሱም አንተ በተለየ ማድረግ የምትወደው ነገር ነው ሊሆን የሚችለው። ስለዚህ እሱን ማድረግ ብቻ ቀጥል፣ አንድ ቀን በእርግጠኝነት ስኬት ላይ ትደርሳለህ ብለው የመጨረሻ ምክራቸውን በመስጠት አሰናበቱት። በመጨረሻም ሳምን አባቱ እንዲጎበኝ ጽፎ የሰጠው ሰው አቶ ሚጌል የሚባል ሰው ነበር። አሁንም ሳም ወደ መጨረሻው ቤት በመንገድ ላይ እየሄደ ያለ ምናልባት አሁንም ከአባቴ ጋር በአንድ ትምህርት ቤት የተማረ ሌላኛውን 40ኛ ደረጃ የወጣ የነበረውን ሰው አገኛለሁ ብሎ አሰበ። ነገር ግን በሚገርም ሁኔታ ይህ ሰው በክፍል ውስጥ 1ኛ ደረጃን የያዘ የክላሳቸው ሰቃይ ተማሪ ነበር። ነገር ግን እዚህ ጋር ሳም ምን ተመለከተ? የአቶ ሚጌል ቤት ሳም ቀድሞ ከጎበኛቸው ትልልቅ ቤቶች በጣም ያነሰና ትንሽ የሚባል ቤት ነበር። ሳም በሩን በማንኳኳት ወደ ቤት ውስጥ ገብቶ አቶ ሚጌል የሚባል ደግ ሰው በደስታ ተቀበሉት። ራሱን ካስተዋወቀ በኋላ ሳም የመጣበትን ምክንያት ሁሉንም ነገር ነገራቸው። አቶ ሚጌል በፈገግታ እንዲህ በማለት ምክራቸውን ቀጠሉ። አዎ እኔ በሁሉም ትምህርቶች ጎበዝ የምባል ሰው ነበርኩ። ታዲያ ማጥናት በጣም ወድ ነበር። እናም ውጤቶቼም ሁልጊዜ ጥሩ ነበሩ። መምህራኖቼ፣ ወላጆቼ ሁሉም ያሞግሱኝ ነበር። ታዲያ በዚያን ጊዜ ጥሩ ውጤት ለስኬት ብቸኛ ቁልፍ እንደሆነ አድርጌ ነበር የማምነው። አቶ ሚጌል ላፍታ ቆም አሉና ንግግራቸውን ቀጠሉ። ግን የትምህርት ቤት ዓለምን ከጨረስኩ በኋላ አንድ አስፈላጊ ነገር ተረዳሁ። የትምህርት ውጤቶቼ ስለ ብዙ ነገሮች ዕውቀት ቢሰጡኝም በአንድ ነገር ላይ ግን ባለሙያ አልሆንኩም ነበር። ከትምህርቱ ውጪ ስለ አንድ ነገር በጥልቀት የማውቀው ነገር አልነበረም። የተለያዩ ስራዎችን ሞከርሁ፣ ማስተማር፣ የቢሮ ስራ፣ የአስተዳደር ስራ የመሳሰሉትን። ግን በዚህ ሁሉ ስራ ውስጥ እያለሁ እውነተኛ ደስታ በፍጹም አይሰማኝም ነበር። ገንዘብ አገኘሁ፣ ኖርኩ፣ ግን የራሴ የሆነ ትርጉም ያለው ነገር አልፈጠርኩም። በሁሉም ነገር ደህንነቴ የተጠበቀ ነበር፣ ግን እርካታ የሚባል ነገር የለም። ሳም በጥንቃቄ እያዳመጣቸው ነበር። አቶ ሚጌል ወደሱ ቀረብ ብለው ጥሩ የትምህርት ውጤቶች ብዙ በሮችን ሊከፍቱ ይችላሉ፣ ግን ሙሉ የወደፊት ህይወትን አይወስኑም። ታዲያ ዋናው ነገር ራስክን ማወቅ፣ ፍላጎትህን ወይም ነፍሴ የሚደሰትበትን ልዩ ችሎታ ማግኘት እናም ህይወትህን በዚያ ዙሪያ መገንባት ነው። አባትህን ዳዊትን ተመልከተው። በክፍላችን ውስጥ 40ኛ ወይም የመጨረሻው ደረጃ ላይ ነበር። ነገር ግን እሱ አሁን እንደምታየው የሚፈልገውንና የሚችለውን ነገር በመስራት ስኬታማ ሊሆን ችሏል። ታዲያ አባትህ አንድ ቀን ከፈረስ ላይ ወድቆ እግሩን ተሰበረ። ከዛም የተሰበረውን እግሩን በወርቃማ ጨርቅ መጠቅለል ስለነበረበት እንደዛ ተደረገ። ለዚህ ነው ሰዎች ባለ ወርቃማ እግር ብለው መጥራት የጀመሩት። ነገር ግን ከዚህ ጉዳት በኋላም እንኳ ለፈረሶች የነበረውን ፍቅር ፈጽሞ አልተወም። በትንሽ ፈረስ እርባታና ትሬኒንግ ማድረግ ጀመረ። ይሄው አሁን በጣም ትልቅ ቢዝነስ መሆን ችሏል። አባትህ በጣም ታታሪና ትልቅ ዓላማ ያለው ሰው ነው አለው። በመጨረሻም ሳም አቶ ሚጌልን ካመሰገነ በኋላ ወደ ቤቱ ተመለሰ።
ልቡም በብርታት ተሞልቷል። አሁን ልክ እንደ አባቱ ከፈረሶች ጋር መስራት በትክክል እንደሚወድ ተረዳ። ስለዚህ እሱም የፈረስ አሰልጣኝ ለመሆን ወሰነ። ታዲያ በተጨማሪም ለወደፊቱ የበለጠ የተዋጣለት ለመሆን ስለ እንስሳትና ስለ ፈረስ የበለጠ ለማጥናት እንዲሁም የተለያዩ ስልጠናዎችን ለመውሰድ ወሰነ። አስታውሱ፣ ለወደፊት ህይወታችሁ ቁልፉ ነገር በውስጣችሁ ኦልሬዲ ተቀምጧል። ማንም ህልማችሁን ለእናንተ ሊገነባ አይችልም። ራሳችሁን ካልተረዳችሁ፣ እውነተኛ ፍላጎታችሁን ካልተከተላችሁ፣ የሰዎችን መንገድ ብትከተሉ እንኳን እውነተኛ ማንነታችሁን መሆን አትችሉም። ስለዚህ ከታሪኩ እንደተረዳችሁት የምትወዱትን ወይም ስታደርጉት የሚዋጣላችሁን ነገር ፈልጉ። እሱን በደንብ ተማሩት፣ ተለማመዱት። ከዛም አንድ ቀን ዓለም በዚህ ስራችሁ ታውቃችኋለች። የዛሬው ቪዲዮ እንን ይመስላል። ቪዲዮን ከወደዳችሁት ላይክ በማድረግ ቅንነታችሁን አሳዩ። ቀጣይ ቪዲዮ እንዲደርሳችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። ሰላማችሁ ይብዛ።